ወላሂ ሐቅ ሰርታችኋል። እኛ የወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት ወላሂ ሐቅ ካልወገን ወርቀናል። እኛ ሙስሊሞች በሐቅ ጎዳናው ላይ ሄደናል። በሐቅ ዛፎቻችሁ አየር ያመረቱኛ በግራ በቀኝ ያናፈሱን አቀባበል አድርገዋል። በሐቅ ለከቀን ክቡር አዳነች አቤቤ እንቅልፍ ነስቷችሁ ከተማችሁን እየዳበሳችሁ ለከቀን መስራታችሁ እናቃለን። ወላሂ እናቃችኋለን። በየቤታችን በጸሎት እናስባችኋለን። በልጆቻችን አራያዎች እንዲሆኑ እናንተም በበጎ ሥራ እንዲታዘዟችሁ እንመክራለን። እኛን አክብራችሁ እዚህ ድረስ ጠርታችሁናል። አላህ ያክብርልን። የሕዝብ ልጆች መሆናችሁንም አረጋግጣችኋል። እድሜና ጤና ሰጥቷችሁ ራእያችሁን ለማሳካት ደፋ ቀና ስትሉ እንቅፋት ላንሆን ነው ቃል የምንገባው። እንደ ልጆቻችን እንገድፋችኋለን። እንደ ልጆቻችን እንከባከባችኋለን። ሀገር ነው የምትገነቡት። ክቡር ጠቅላይ ሚኒስቴራችንና ወይዘሮ አዳነች አቤቤ ከንቲባችን ከመጡ በኋላ ጎራ ጫካ ይሄ ቦታ መቃብር ቦታ የተኛው ቦታ ብለው እየሰጡ እያየን ነው ያለነው። ጥያቄያችን አንድም ቦታ መሬት ላይ አልጠባለም። መብት ይከበር ተብሎ የእስላም ሰልፍ የወጣን ጊዜ ጃንሆይ ጊዜ ልጅ ነኝ አላህ አክበር እያልኩ ዘል ነበረ። እስላም አንገቱን ደፍቶ ኮፍያ ደብቀን የምንሄድበት ጊዜ ነበረ። አላሁ አክበር። ዛሬ እስልምና ጉዳዮቻችን በጥሩ መዋቅር ተዋቅረዋል። ግን ችግር ይኖራል። ችግሩ ደግሞ በውይይት ነብያችን አለይሂ ሰላቱ ወሰላም ወህተሲቡ ብለዋል። ተሳስበን የመረጥነው ያ ሰውዬ ወልተን ገፍትረን ከመጣል ይሄ ችግር አለ ፍታ ግድም ተጨንቀው አሁን የሚያውያዩን እኛን ሁላችንም ደግሞ በአንድ እጅ ተጨባብጠን መጓዝ አለብን። እኛ ዛሬ በጣም ተደስተናል። 54 ዓመት በላይ ስኖር አንዋር መስጊድ ብቻ ነበረ ኢድ የሚሰገደው። ዛሬ ግን በአዲስ አበባ ውስጥ ያሉ መስጊዶች ቁጥር የለውም። እኔ እንደማውቀው ከሆነ 350 መስጊዶች ኹጥባ ይቀራባቸዋል፣ ኹጥባ ይሰገድባቸዋል። አላሁ አክበር። ከተማችንን ያማረች የተዘየነች አላህ ያርግልን።